አሁን አንዱ ምን አረገ መሰላችሁ? ነገሩን አጠር አድርጌ ስነግራችሁ ወንድምየው አሜሪካን ነው የሚኖረው። በሱ ስም ቤት ገዛ። ሲገዛ ለኔም ሌላ ካላደረክልኝ መሬቱን አልሰጠም። ግግም እግዚአብሔር ምስክሬው ጌታ ሰላም ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ውድ ጓደኞቼ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። በቀደም በሰራሁላችሁ ቪዲዮ ላይ እንግዲህ በጣም ብዙዎቻችሁ አመስግናችሁኛል፣ ብዙዎቻችሁም ደግሞ ጥያቄ ፈጥሮባችኋል ማለት ነው። እስካሁን መንገድ አላለቀም ወይ? እንዴት እናድርግ? እንግዛ አንግዛ? በጣም ብዙ ሀሳብ አላችሁና ምን ፈልግ ቀይረና እንደኔ ልብስን ቀይረና እና ጋይስ በጣም ብዙ ጥያቄ ነበራችሁ በኢሞ ለጠየቃችሁ የቻልኩትን መልሻለሁ። እና አሁንም የምላችሁ ነገር እስኪ የሆነ መሬት አለ ከዚህም በፊት 1 ምናምን ነው የተገመተ ማለት ነው የዛሬ አመት። አሁን ቀንሶ 700,000 ብር ነው የተሸጠ። እንግዲህ እሺ አትረብሸኝ፣ ሂድ ነው ሳጋ በቃ አትቀይር፣ ሂድ። ይቅርታ እንግዲህ ያው ልጄ እየረበሸኝ ነው። የዛሬ አመት ከ1 ሚሊዮን በላይ ነበር ስገመት የነበረው። እንግዲህ ውሎ ሲያድር ይጨምራል አይደል የሚባለው። አሁን ውሎ ሲያድር ከአመት በኋላ በ700,000 የተሸጠ መሬት ነው ማሳያችሁ ማለት ነው። በጨው ዋጋ ነው በምን ዋጋ ነው የሚባለው? እሺ ይሄ መሬት እና አትግዙ ምልበት ምክንያት ይሄ ነው። አሁን ለምሳሌ የሆነ ሰው ገዝቶ ቢሆን በጣም ይከስራል ማለት ነው፣ ከአረብ ሀገር ማለት ነው ከናንተ ከእህቶቼ። ስለዚህ ለዛ ነው የተረጋጋ ነገር የለም። ብዙ ነገሮች ወከባ ናቸው፣ የውሸት ናቸው። ህጋዊ የሆኑትን ደግሞ ማግኘት ከባድ ነው። ካርታና ብላን ያለውን ደግሞ ካርታና ብላን ማስቀየር በጣም ዋጋ ያስከፍላል፣ በጣምም ውድ ነው። ስለዚህ ያላችሁ አማራጭ ሙሉ በሙሉ መንገድ ወጥቶ እስከሚያልቅ ድረስ መሬት እንዳትገዙ እባካችሁን እላችኋለሁ። አሁን ቀጥታ መሬቱን አሳያችኋለሁ። በመሬቱ ላይ እንግዲህ ሽንት ቤት የለውም፣ ኩሽና የለውም፣ አጥር የለውም። ምን ልበላችሁ 2 ክፍል ነው ያለው። ስፔሻሊ ሽንት ቤት የለውም፣ ጊዜያዊ ሽንት ቤት ነው። ማብራት ውሃ በቃ የለውም። የቆመችው 2 ክፍል ጓዳና ሳሎን እና በ7 ማለት ርካሽ አይደለም። ምክንያቱም በጣም ብዙ ስራ ይጠብቀናል። ግን መጀመሪያ 1 ሚሊዮን ምናምን የተባለበት ምክንያት ምንድነው? መንገድ አይወስድም ተብሎ ነበር። መንገዳው ምንድነው ያደረገው? እንዲህ በጥሶት በቃ የተወሰነ ነው ያስቀረ ማለት ነው፣ ወደዛም ወደዚህ። እና ያላቸው አማራጭ ከስሮ ነው የሚሸጡት ማለት ነው። እነሱም ገዝተው ነው ከስሮ ነው የሚሸጡት። ስለዚህ መሬትን አሁን ላይ ባትገዙ ባይነኝ። መሬት ካልገዛን ብራችን ይጠፋብናል፣ ብዙ ነገር አለ። እና ደግሞ በሚዲያ በሶሻል ሚዲያ በቀደም እንዳየነው አሁን ሲጀመር እናት፣ አባት፣ ወንድም፣ እህት አም ሶሪ ለዚህ ንግግሬ ልትቀየሙ ትችላላችሁ። ማመን እጅጉን ከባድ ነው። ምክንያቱም አንድ ስለ ሃይማኖት ምንም የማያውቅ አባት ወይም እናት ቢከራከሩን ኦኬ ምንም ማለት አይደለም፣ ስጋቸው አስገድዷቸው ነው እንላለን። ግን የሌሎችን ነፍስ በመምከር የሌሎችን ነፍስ በመገጸጽ የእግዚአብሔርን ቃል ጠለቅ ብሎ የሚያውቁ አባቶቻችን የዚህን ያክል የሚጨክኑብን ጊዜ ላይ ነው። ምክንያቱም ገንዘብ ነው። ገንዘብ በጣም ከባድ ነው እውነት ለመናገር ማለት ነው። ስለዚህ የምትገዙበትን ሰው በአባት በእናት ከምትሉ ከዛኛው ከባለፈው ቪዲዮ እግረኛ ላይ ከቀረበ ብዙ ትምህርት እንደተማራችሁ ተስፋ አደርጋለሁ። ስለዚህ ስትመጡ ራሳችሁ ግዙ፣ ራሳችሁ አድርጉ፣ አጠራቅሙ ብራችሁን። ደግሞ መዳም ቤት አጠራቅመሽ ከመዳም ጋር የሆነ ቀን ስትጋጪ ብርሽን ልትቀበልሽ ትችላለች። እሱም ደግሞ ሌላ መከራ ስለሆነ ከዚህ ስትሄዱ አካውንት ከፍታችሁ ብትሄዱ ወደ ራሳችሁ ብታስቀምጡት፣ እሱንም ደግሞ ምንድነው ዲጂታል መታወቂያ ከዲጂታል መታወቂያ ጋር የባንክ ቁጥራችሁ መያዝ አለበት። መንግስትም ሌላ ሀሳብ ነው የሚያመጣውና ስለዚህ እኔ በቃ ብራችሁን መያዝ አለባችሁ፣ ብራችሁን ሴፍ ማድረግ መቻል አለባችሁ ብዬ ነው የምመክራችሁ። ለማንኛውም እስኪ መሬቱን ላሳያችሁና ከዛን
ስለ መሬቱ ያው ያለውን ነገር ታላችሁ 700,000 ይገባዋል ወይስ ከዛም በላይ የምለውን አብረን እናያለን ማለት ነው። አይ ቲንክ 200 ካሬ ይሆናል መጀመሪያ፣ ከዛም በላይ ነው። መንገድ ከወሰደ በኋላ 200 ካሬ ይሆናል ብዬ አስባለሁ። እኔም መሸጥ እችል ነበረ ግን ትክክል ስላልሆነ ወይ ደግሞ መንገድ እንደሚወስደው እርግጠኛ ስለነበርኩኝ ለማንም ሰው ትንፍሽ አላልኩም ማለት ነው። እና አሁን ወደዛ ወደ ቤቱ እንሂድ። ከአጥር ነው የምጀምርላችሁ። መጀመሪያ ይኸው አጥር የለውም፣ ይሄን ይመስላል መግቢያው። ለላለ ይኸው እንግዲህ አጥር የለውም። የመጀመሪያው ከውጭ ሆኖ ሲታይ እንደዚህ ነው። ቤቱም ደግሞ በጣም የደከመ የፈረሰ እሱም ባፈር ውድ እና የተከበራችሁ ጓደኞቼ እንግዲህ መሬቱን እንዳያችሁት ነው። ያላችሁን ሀሳብ አስተያየት ጻፉልኝ። እንግዲህ እኔ ያለኝ ሀሳቤ ነው። እንዲህ የመከርኳችሁ እንዲህ ስለ ራሴ ፍትፍት አድርጌ እየነገርኳችሁ አንዳንዴ ማትማሩበት ግን ያናደኛል። ሁሉም ነገር በቤታችን እስከሚደርስ ሁሉም ነገር በእኛ እስከሚደርስ እኮ ማየት የለብንም። አንዳንዴ በሰዎች የሚደርሱ ህይወቶች በእኔም ብላችሁ ማሰብ ወይ ደግሞ ቆም ብላችሁ ማገናዘብ መቻል አለባችሁ። ስፔሻሊ በወንድም በእህት የምትገዙ ሰዎች ማለት ነው እና ነገ የሆነ ቦታ የራሳቸው የሆነ ነገር ከሌላቸው አሁን አንዱ ምን አደረገ መሰላችሁ? ነገሩን አጠር አድርጌ ስነግራችሁ ወንድምየው አሜሪካን ነው የሚኖረው። በሱ ስም ቤት ገዛ። ሲገዛ ለኔም ሌላ ካላደረክልኝ መሬቱን አልሰጥም ግግም። እግዚአብሔር ምስክሬ፣ ጌታ ምስክሬ፣ ገዝቶ ለሱ መሬት ሰጠው። ምክንያቱም በጣም የሚያምር ቤት፣ ዘመናዊ ቤት፣ በጣም ብዙ ብር ፈሶበት የተሰራውን ቤት ሽምጥጥ ብሎ ቆሞ ስላሰራ በሱ ስም ስለተሰራ የገዛ የእናቱን ልጅ መሬት ከለከለ ማለት ነው። እውነቴን ነው የምላችሁ እግዚአብሔርን። ከዛን ሰውየው ምን ያደርጋል? ገዝቶ ሰጠው። ከዛስ ያን ወደ አጎቱ ልጅ ቀየረ። ይሄ የአጎት ልጅስ ምን ያክል ያስተማምናል? ምክንያቱም የገዛ የእናቱ ልጅ እንደዛ ካደረገ የሆነ ቀን እንደዛ ሊያደርግ ይችላል። ገባችሁ? አንዳንዴ ማግኘትንም እንዴት መጠቀም እንዳለብን ግራ ይገባናል። እና ሁላችሁም ቆም ብላችሁ እያያችሁ እያስተዋላችሁ ነገሮቻችሁን ከፈጣሪ ጋር ብታደርጉ ደስ ይለኛል ብዬ እመክራችኋለሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ ተመልሼ እስከመጣ ድረስ በያላችሁበት ሰላም ሁኑልኝ። ባይ ባይ።